ደሞ አጭር ወንድ ነው እንዴ ስትሉ ለኖራችሁ ወገኖቼ አፋችሁን የሚያስይዝ ነገር ነው ይዤ የመጣሁት። በቁመትህ ስንት ነገር የደረሰብህ ዘመዴም ይሄን ቪዲዮ የካሳ ዘመን ነው እያልክ እንድትሰማው ጋብዣለሁ። አጭር ወንዶች ከረጃጅሞቹ በአንጻራዊነት ረጅም እድሜ ሊኖሩ እንደሚችሉ የሚያሳዩ ጥናቶች አሉ። ለዚህ ምክንያቱ ደግሞ የአጭር ወንዶች የሴል እድገት እንደሌሎቹ ፈጣን አይደለም። ከዚህም ባሻገር በካንሰር የመያዝ እድላቸው በአንጻራዊነት አናሳ ነው። ለዚህም አንዳንድ ረጅም ዘመን በመኖር ዓለማችን ላይ ከፍተኛ የሆኑ ከተሞች ምሳሌ ሆነዋል። ሌላው ከረጃጅሞቹ በተሻለ የአጭር ሰዎች የደም ዝውውራቸው የተሻለ ነው። ይህም ከደም ዝውውርና ከደም መርጋት ጋር ለተያዙ ህመሞች ከመጋለጥ ይታደጋቸዋል። በአጥንት ችግር የመጋለጥ እድላቸውም ዝቅተኛ ነው። ረጃጅሞቹ ወገቤን ጉልበቴን ሲሉ አጭሮቹ ቀጥ እንዳሉ እድሜያቸውን ይገፋሉ። ሌላው በሰውነታቸው መጠን ምክንያት የአጫጭሮቹ ሜታቦሊዝም የተሻለም እንደሆነ አንዳንድ ጥናቶች ያሳያሉ። ያም ቢሆን ግን አጭር ሰዎች በልብ ህመም የመጠቃት እድላቸው ከሌሎቹ አንጻር ከፍ ያለ መሆኑም ይነገራል። ይቺ ከክፉ ጎኑ ትመዝገብልኝ። በእርግጥ ሌሎችም በቁመት ምክንያት የሚመጡ ችግሮች አሉ። እየሄድን እናወራቸዋለን። ዶክተር ኢክራም ነኝ። ፎሎ ማድረግ እንዳይረሳ።